Some Iranian leaders are lying about what has been agreed upon under the ceasefire. Why Iran has not any trust to other side. And this is why I say this is a fragile truce. Celebrations on the streets of Tehran. ایران به یک پیروزی عظیم دست پیدا کرده. دونالد ترامپ به وایت هاوس ሲናከሱ አመሹ። በሲኤምሲ ከአዲስ ኮንቬንሽን ሴንተር ፊት ለፊት በካሬ ከ84000 ብር ጀምሮ በውብ ዲዛይን በጥራት የሚገነባ ኮምፓውንድ አፓርትመንት አይፈልጉም? ከባለ 1 እስከ ባለ 3 መኝታ ምቹ ቤቶች በ10 በመቶ ቅድመ ክፍያ ከ50 በመቶ የባንክ ብድር አማራጭ ጋር ቀርቦሎታል። ባለ 1 መኝታ በ6 ሚሊዮን ብር፣ ባለ 2 መኝታ በ9 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ11 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። የሳሎን ቲዩብ ቤተሰብነቱን ካሳወቁ ከ7 እስከ 30 በመቶ እውነተኛ ቅናሽ ይደረግሎታል። ሙሉ በሙሉ የሚከፍሉ ከሆነ በካሬ በ62000 ብር ብቻ ይሸጥሎታል። ይህ የድሪም ቢልደርስ ሪል ስቴት የማይታጠፍ ቃል ነው። በ0935 12 12 19 ወይም በ0985 81 15 85 አሁኑኑ ደውለው ያረጋግጡ። ፕሬዝዳንት ዶናልድ ትራምፕ አፕሪል 6 ቀን 2026 በዋይት ሃውስ በሰጡት ጋዜጣዊ መግለጫ ከመንግስታቸው ውስጥ ለመገናኛ ብዙሃን መረጃ የሚያቀብሉ ባለስልጣናትን አድነው ለፍርድ እንደሚያቀርቡ እንዲሁም አውስትራሊያ፣ ጃፓን፣ ደቡብ ኮሪያና ሌሎች የኔቶ አባል ሀገራት በዚህ ጦርነት ለአሜሪካ ተገቢውን ድጋፍ አላደረጉም። በተለይም አውስትራሊያን በጣም አሳዝነሽናል በማለት በግልጽ ተችተዋል። ይህ በእንዲህ እንዳለ የዓለም ዓይንና ጆሮ በከፍተኛ ጭንቀት ውስጥ ሆነው እስከ ማክሰኞ እኩለ ሌሊት ድረስ ኢራን ላይ ነበሩ። እነሆ ዶናልድ ትራምፕና የኢራን መንግሥት ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸው ተሰማ። ከስምምነቱ ዋና ነጥቦች ውስጥ አሜሪካና እስራኤል በኢራን ላይ የሚያደርሱትን ጥቃት ለ2 ሳምንታት ያቆማሉ። ኢራን በበኩሏ ለ2 ሳምንታት ያህል ዘግታው የነበረውን የሆርሙዝ የባህር ወሽመጥ ለንግድ መርከቦች ክፍት እንድታደርግና ደህንነቱ የተጠበቀ መተላለፊያ እንድትሰጥ ተስማምታለች። ዶናልድ ትራምፕ ኢራን ያቀረበችውን የ10 ነጥብ የሰላም ሐሳብ ለድርድር የሚሆን ጥሩ መነሻ ነው ብለውታል። ይህም የቆዩ ማዕቀቦችን ማንሳትንና የኢራንን የኑክሌር መብቶች ማክበርን ሊያካትት ይችላል ተብሏል። ፕሬዝዳንት ዶናልድ ትራምፕ ይህንን ስምምነት ለዓለም ሰላም ትልቅ ቀን ሲሉ የገለጹት ሲሆን ኢራን በበኩሏ የተኩስ አቁሙን እንደ ድል እየቆጠረችው መሆኑ ተነግሯል። በቀጣዮቹ 2 ሳምንታት ውስጥ ዘላቂ ሰላም ለማምጣት በኢስላማባድ ድርድር እንደሚጀመርም ይጠበቃል። የተኩስ አቁም ስምምነቱ ላይ ለመድረስ ከተከናወኑት ዋና ዋና ሂደቶች ውስጥም የፓኪስታን ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ በዋሽንግተንና በቴህራን መካከል ያለውን ውጥረት ለማርገብ ከፍተኛ ዲፕሎማሲያዊ ጥረት ማድረጋቸው ዋናው መሆኑ የተገለጸ ሲሆን ኢራን በበኩሏ ያቀረበቻቸው ባለ 10 ነጥብ የሰላም ሐሳብ ለድርድሩ መነሻ ሆኗል። በእነዚህ 2 ሳምንታት ውስጥ በፓኪስታን ኢስላማባድ ቋሚና ዘላቂ ሰላም ለማምጣት የሚያስችል ሰፊ ድርድር እንደሚደረግ ይጠበቃል። አፕሪል 8 ቀን 2026 ዶናልድ ትራምፕና የኢራን ባለስልጣናት ለ2 ሳምንታት የሚቆይ ጊዜያዊ የተኩስ አቁም ስምምነት ማድረጋቸውን ተከትሎ በርካታ የዓለም መሪዎችና ዓለም አቀፍ ድርጅቶች ድጋፋቸውንና ስጋታቸውን ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ስምምነቱን በደስታ ተቀብለውታል። ሁሉም ወገኖች ይህንን አጋጣሚ ተጠቅመው ለዘላቂ ሰላም እንዲሰሩና ሲቪሎችን እንዲጠብቁም አሳስበዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ ሁለቱም ወገኖች ጥበብና ብስለት እንዳሳዩ ገልጸው ቀጣይ ድርድሮችን አፕሪል 10 2026 በኢስላማባድ እንዲያደርጉ ጋብዘዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነቱን ቢደግፉም የተኩስ አቁሙ በሊባኖስ በሂዝቦላ ላይ እየተወሰደ ያለውን ጥቃት እንደማይጨምርና እርምጃው እንደሚቀጥል አስታውቀዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ስምምነቱን በጣም አዎንታዊ ብለውታል። ሆኖም ትራምፕ ከስምምነቱ በፊት የኢራን ስልጣኔ ይጠፋል በማለት የተጠቀሙትን ንግግር ያልተገባ ሲሉ ወቅሰዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመርና
የጀርመን ቻንስለር ፍሬድሪክ ሜርዝ ስምምነቱን ደግፈዋል። ግብፅና ኢራቅም ቀጣናዊ ውጥረትን ለመቀነስ የሚረዳ አዎንታዊ እርምጃ ነው ብለውታል። በአሜሪካ የዴሞክራቲክ ፓርቲ መሪ ቸክ ሹመር ትራምፕ ከጦርነት ዛቻቸው በመመለሳቸው ረፍት እንደተሰማቸው ሲገልጹ፣ አንዳንድ የሪፐብሊካን ሴናተሮች ደግሞ በጥንካሬ የመጣ ሰላም ነው ሲሉ አሞካሽተውታል። ይህ በእንዲህ እንዳለ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከታዋቂው ወግ አጥባቂ ፖድካስተር ቤኒ ጆንሰን ጋር ባደረጉት ቃለ ምልልስ አሜሪካ በኢራን ላይ ስለከፈተችው ጦርነት የወደፊት ዕጣ ፈንታና የጊዜ ሰሌዳ ሰፋ ያለ ማብራሪያ ሰጥተዋል። ምክትል ፕሬዝዳንቱ በንግግራቸው ዩናይትድ ስቴትስ እስካሁን ባለው ሂደት አብዛኛዎቹን ወታደራዊ ግቦቿን ማሳካት ብትችልም የፕሬዝዳንት ዶናልድ ትራምፕ አስተዳደር የኢራን መንግሥት አቅም ክፉኛ መዳከሙን ለማረጋገጥ ሲባል ጦርነቱን ለጥቂት ተጨማሪ ጊዜያት የመቀጠል ዕቅድ እንዳለው አስታውቀዋል። ጄዲ ቫንስ የትራምፕን አስተዳደር ስትራቴጂ ሲያብራሩ ፕሬዝዳንቱ ይህንን ወታደራዊ ዘመቻ ለተወሰነ ጊዜ አጠናክረው ይቀጥላሉ። የዚህም ዋና ዓላማ አንዴ ከወጣም በኋላ ለረጅም ጊዜ ወደዚህ ጦርነት ዳግም እንዳንመለስ የኢራን መንግሥትን አቅም ሙሉ በሙሉ ማዳከም ወይም ማኮላሸት ነው በማለት የዘመቻውን የመጨረሻ ግብ ገልጸዋል። የአሜሪካ ጦር ከስፍራው ከመውጣቱ በፊት ስጋት የሚባሉ ነገሮችን በሙሉ ማጽዳት እንደሚፈልግም ጠቁመዋል። በተጨማሪም ይህንን ጦርነት ተከትሎ በዓለም አቀፍ ደረጃ የታየውንና አሜሪካውያንን እያስመረረ ያለውን የነዳጅ ዋጋ ንረት ምክትል ፕሬዝዳንቱ አምነዋል። ሆኖም ይህ የዋጋ ጭማሪ የአጭር ጊዜ ጦርነት ያስከተለው እጅግ ጊዜያዊ ችግር መሆኑንና በቅርቡ እንደሚቀንስ ማረጋገጫ ሰጥተዋል። ቫንስ አክለውም ፕሬዝዳንቱ በዚህ ጉዳይ ላይ እጅግ ግልጽ አቋም አላቸው። በኢራን ለመቆየት ምንም አይነት ፍላጎት የለንም። የጀመርነውን ሥራ እያጠናቀቅን ነው። በቅርቡም ከዚያ እንወጣለን። የነዳጅ ዋጋም ወደ ነበረበት ይመለሳል ሲሉ አሜሪካ በቅርቡ ጦርነቱን እንደምታቆም ፍንጭ ሰጥተዋል። ይህ የሁለት ሳምንታት የተኩስ አቁም ስምምነት ተደረሰ ከተባለ ከሰዓታት በኋላ የጦር ሚኒስትር ፒት ሄግሴዝ አሜሪካ በኢራን ላይ ባካሄደችው ጦርነት በአገሪቱ ያሉ ሚሳኤሎችንም ሆነ ሌሎች ዘመናዊ የጦር መሳሪያዎች የማምረት አቅሟን ሙሉ በሙሉ አውድመነዋል ብለዋል። በፔንታጎን ለጋዜጠኞች መግለጫ የሰጡት ሄግሴዝ የተልዕኳችን ዋና ምሰሶ የነበረውን የኢራን የመከላከያ ኢንዱስትሪ መሠረት ሙሉ በሙሉ አውድመን ጨርሰናል ብለዋል። አክለውም አሁንም እዚህም እዚያም ይተኩሳሉ፣ ዋናው ነገር ግን ከእንግዲህ አዳዲስ ሚሳኤሎችን ማምረት አይችሉም ሲሉ ገልጸዋል። ኦፕሬሽን ኤፒክ ፊውሪ የተሰኘውን ይህን ዘመቻ በጦር ሜዳ የተገኘ ታሪካዊና እጅግ አስደናቂ ድል ሲሉ የገለጹት ሚኒስትሩ ከዓለም ታላላቅ የጦር ኃይሎች አንዱ የተባለው የኢራን ጦር ከ40 ቀናት ባነሰ ጊዜ ውስጥ መደምሰሱን ተናግረዋል። እንደ ሄግሴዝ ገለጻ አሜሪካ ኢራን ልትከላከልላቸው በማትችላቸው የኃይል ተቋማትና ሌሎች ኢላማዎች ላይ እርምጃ ለመውሰድ ሙሉ በሙሉ ዝግጁ መሆኗን የተገነዘበችው ቴህራን በከፍተኛ ጫና ስር ሆና የተኩስ አቁም ስምምነቱን ተቀብላለች ብለዋል። አያይዘውም ይህ ስምምነት መቼም ቢሆን የኑክሌር ጦር መሳሪያ እንደማይኖራቸው የሚያረጋግጥ መሆኑን ጠንቅቀው ያውቃሉ በማለት ደንፍተዋል። አሁን ላይ ለእውነተኛ ሰላምና እውነተኛ ስምምነት ዕድል መፈጠሩን የጠቆሙት የመከላከያ ሚኒስትሩ ሆኖም ኢራን እያንዳንዱን ምክንያታዊ የውል ነጥብ ማክበሯን ለማረጋገጥ የጦር መስሪያ ቤታችን ከበስተጀርባ በተጠንቀቅ ቆመዋል ሲሉ አስጠንቅቀዋል። በዚህ አውደ ውጊያ እስራኤላውያን ጀግና፣ ብቁና ፈቃደኛ አጋር ስለሆናችሁ እናመሰግናለን። ዓለምና ሌሎች አጋሮቻችን መስለውን የነበሩት አገራት እውነተኛ ወዳጅነት ምን እንደሆነ አሳይተውናል ሲሉ የአውሮፓ አገራትን ዘልፈዋል። በአሜሪካና በኢራን መካከል የተደረሰው የሁለት ሳምንታት የተኩስ አቁም ስምምነት ለዋሽንግተን ትልቅ ድል መሆኑን የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪት በሰጡት መግለጫ ይህ የታላቁ መሪያችን ፕሬዝዳንት ትራምፕና አስደናቂው ጦር ኃይላችን እውን ያደረጉት የአሜሪካ ድል ነው ብለዋል። ጦርነቱ ሲጀመር ፕሬዝዳንት ትራምፕ ዘመቻው ከ4 እስከ 6 ሳምንታት ሊወስድ እንደሚችል ገምተው ነበር።
በጀግኖቻችን የማይታመን ብቃት የተነሳ ዋና ዋና ወታደራዊ ግቦቻችንን በ38 ቀናት ውስጥ ማሳካትና ከታሰበው በላይ መፈጸም ችለናል ሲሉ አብራርተዋል። ሌቪት አክለውም የጦራችን ስኬት ከፍተኛ የድርድር አቅም የፈጠረ ሲሆን ይህም ፕሬዝዳንት ትራምፕና ቡድናቸው አሁን ለተፈጠረው የዲፕሎማሲያዊ መፍትሄና ለረጅም ጊዜ የሰላም በር የከፈተ ጠንካራ ድርድር ውስጥ እንዲገቡ አስችሏቸዋል። በተጨማሪም ፕሬዝዳንት ትራምፕ የሆርሙዝ ወሽመጥ ዳግም ክፍት እንዲሆን አድርገዋል። ፕሬዝዳንት ትራምፕ የአሜሪካን ፍላጎቶች በስኬት ለማስጠበቅና ሰላም ለማምጣት ያላቸውን ብቃት ማንም አቅርሮ ሊመለከተው አይገባም ሲሉ አስተያየታቸውን አጠቃለዋል። ይሁን እንጂ ጦርነቱ ከመጀመሩ በፊት ይህ የውሃ መስመር ክፍት እንደነበርና አሁን ላይ ደህንነቱ የተጠበቀ የባህር ላይ ጉዞ እንዲኖር የሚደረገው ጥበቃ ከጦር ኃይሎቿ ጋር በመቀናጀት መከናወን እንዳለበት ኢራን እያሳሰበች መሆኑ ይታወቃል። ዶናልድ ትራምፕ የኤፍ-15 ተዋጊ አውሮፕላን አብራሪን ለማዳን የተከናወነው ወታደራዊ ዘመቻ ድፍረትና ልዩ ወታደራዊ ብቃት የታየበት መሆኑን በመግለጽ የዚህን አይነቱ ልዩ ዘመቻ ስኬት የአሜሪካን ወታደራዊ በላይነትና ለማንኛውም ጥቃት ምላሽ የመስጠት ብቃቷን የሚያሳይ መሆኑን አመልክተዋል። በዘመቻው ላይ ለተሳተፉት የአሜሪካ ልዩ ኃይሎችና አባላት አድናቆታቸውንም ቸረዋል። በኢራን ግዛት ውስጥ የወደቀውን የኤፍ-15 ተዋጊ አውሮፕላን አብራሪ ለማዳን በተከናወነው መጠነ ሰፊ ዘመቻ በአጠቃላይ 155 አውሮፕላኖች ተሰማርተዋል ያሉት ዶናልድ ትራምፕ 64 የጦር ጀቶች፣ 48 ነዳጅ ጭነው በአየር ላይ የሚሞሉ አውሮፕላኖች፣ 13 የማዳን ሥራ ላይ የተሰማሩ አውሮፕላኖች፣ 4 ቦምብ ጣይ አውሮፕላኖች ተካፍለውበታል ብለዋል። ኤር አርማንዳ የሚል ስያሜ በተሰጠው በዚህ ልዩ የተልእኮ ስምሪት የኢራን ኃይሎች አብራሪው ያለበትን ቦታ እንዳያውቁ ለማወናበድና የአየር ላይ የበላይነትን ለመያዝ ታስበው የተደረገ መሆኑን ትራምፕ ገልጸዋል። በመጀመሪያው የማዳን ሙከራ ላይ ደግሞ 21 አውሮፕላኖች ተሰማርተው እንደነበር በስሜት ተርከዋል። ይህንን የዶናልድ ትራምፕ መግለጫ የተከታተሉ አንዳንድ ጋዜጠኞች ዶናልድ ትራምፕ ስለ ፓይለቱ ጀብዱ ሲያወሩ ልክ እንደ ራምቦ፣ ሲልቨስተር ስታሎን፣ አርኖልድ ሸዋንዚንገር፣ ቻክ ኖሪስ፣ ብሩስ ዊሊስ፣ ዣን ክሉድ ቫንዳም እና ስቴቨን ሴጋል የሰሩባቸውንና በአንድ ወቅት አነጋጋሪ የነበሩትን ዝነኛ የሆሊውድ ፊልሞች የሚተርኩ ይመስሉ ነበር ብለዋል። አውሮፕላኑ ተመቶ በወደቀ ጊዜ በአብራሪው ፊት ላይ ከባድ የደም መፍሰስን ጨምሮ በሰውነቱ ላይ ጉዳቶች ደርሰውበት ነበር። አብራሪው በነበረበት አስቸጋሪ ሁኔታ ውስጥ ሆኖ እንኳን የራሱን ቁስል በራሱ እንዳከመ ተገልጿል። ጀብደኛው ፓይለት ከጠላት ቁጥጥር ለማምለጥ በደም እንደተጥለቀለቀ 7000 ጫማ ከፍታ ያለውን ገደላማ ተራራ ወጥቶ ከፍተኛ ቦታ ላይ በመሸሸግ መረጃ ሲያስተላልፍ ቆይቷል። የኢራን ኃይሎችን ለማወናበድም ሲአይኤ አብራሪው ሌላ ቦታ እንዳለ የሚገልጽ የሐሰት ወሬ በማሰራጨትና አውሮፕላኖችን በተለያዩ አቅጣጫዎች በማሰማራት የማታለል ሥራ ሰርቷል። የአሜሪካ ባህር ኃይል ኮማንዶች በአውሮፕላን ተጉዘው አብራሪው ተደብቆ ወደ ነበረበት ስፍራ በፓራሹት ወርደዋል። በዘመቻው ወቅት ኃይለኛ ተኩስ ቢኖርም በአሜሪካ ወታደሮች ላይ ምንም አይነት ጉዳት ሳያደርስ አብራሪውን ማውጣት ተችሏል። የነፍስ አድን ቡድኑን ይዘው የገቡት ትላልቅ አውሮፕላኖች በአሸዋማው ምድር ምክንያት ለመነሳት በመቸገራቸው አብራሪውንና ወታደሮችን በሌሎች ትናንሽና ፈጣን አውሮፕላኖች ካወጡ በኋላ የጦር መሳሪያዎቹ በጠላት እጅ እንዳይገቡ ሲባል በቦታው የነበሩት አውሮፕላኖች እንዲፈነዱ ተደርጓል። ፕሬዝዳንቱ ይህን ዘመቻ በአሜሪካ ወታደራዊ ታሪክ ውስጥ ታላቅና ውስብስብ ሲሉ ገልጸውታል። ዶናልድ ትራምፕ የቀድሞው ፕሬዝዳንት ባራክ ኦባማ በ2015 ከኢራን ጋር ተፈራርመውት ከነበረው የኑክሌር ስምምነት አሜሪካን ባያስወጧት ኖሮ እስራኤል ልትጠፋ ትችል እንደነበር ገልጸዋል። ትራምፕ ይህንኑ ሐሳባቸውን ሰኞ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በነበራቸው የስልክ ቆይታ ወቅት እንደነገሯቸው በዋይት ሃውስ በሰጡት ጋዜጣዊ መግለጫ ላይ ይፋ አድርገዋል። ፕሬዝዳንቱ በመግለጫቸው ወቅት አሁንም አብዛኞቹ አሜሪካውያን አይሁዶች
ለዲሞክራቲክ ፓርቲ ፖለቲከኞች ድምፅ መስጠታቸው እጅግ አስገራሚ እንደሆነባቸው በድጋሚ ተናግረዋል። በኒውዮርክም ሆነ በሌላ የአገሪቱ ክፍል የምትኖር አይሁዳዊ ሆነህ እንዴት ለዲሞክራት ድምፅ እንደምትሰጥ ሊገባኝ አይችልም፣ ምክንያቱም ኦባማ የመረጡት ኢራንን ነው ሲሉ ተችተዋል። በተጨማሪም ትራምፕ ኩርዶች በኢራን ጦርነት ውስጥ እንዲሳተፉ ይፈልጉ እንደሆነ ለቀረበላቸው ጥያቄ ሲመልሱ ኩርዶች ከጦርነቱ እንዲርቁ መርጣለሁ፣ ምክንያቱም እነሱ ችግርና መከራን ይዘው ይመጣሉ፣ በራሳቸውም ላይ ሞትን ያመጣሉ የሚል ጠንካራ ትችት ያዘለ ምላሽ ሰጥተዋል። ትራምፕ ቀደም ብለው ባስተላለፉ መልእክት አሜሪካ ኢራን ውስጥ ለሚገኙ ተቃዋሚዎች እንዲደርስ የላከችውን የጦር መሳሪያ ኩርዶች ለራሳቸው አስቀርተዋል የሚል ክስ ቢሰነዝሩም ለዚህ ክሳቸው ያቀረቡት ምንም አይነት ተጨባጭ ማስረጃ የለም። ፕሬዚዳንት ዶናልድ ትራምፕ የኢራን መሪዎች ከአሜሪካ ጋር ወደ ጦርነት መግባታቸውንና የባህር መንገዱን መዝጋታቸው የጤነኛ አእምሮ ሥራ አይደለም በማለት በተደጋጋሚ ሲተቹ ተደምጠዋል። ፕሬዚዳንቱ ጦርነቱ የተገባደደ መሆኑን ወይም እየተባባሰ እንደሆነ ለቀረበላቸው ጥያቄ ግልጽ ምላሽ ከመስጠት ተቆጥበዋል። ይሁን እንጂ ኢራን ለ45 ቀናት የሚዘልቅ የተኩስ አቁም ስምምነት ለማድረግ በፓኪስታን አሸማጋይነት እየተካሄደ ባለው ድርድር ላይ ንቁ ተሳታፊ የሆነች መምጣቷንም ጠቁመዋል። ዶናልድ ትራምፕ ባለፉት ተከታታይ ቀናት ለኢራን መሪዎች በሰጡት ማስጠንቀቂያ ላይ የሚሉ አነጋጋሪ ቃላትን መጠቀማቸው በዲፕሎማቶችና በፖለቲከኞች ዘንድ ከፍተኛ ቅሬታን ያስከተለ ሲሆን በተለይም በትንሣኤ በዓል ሰሞን እንዲህ ያለ ጸያፍ ቃላት የተቀላቀለበት ማስጠንቀቂያ በማስተላለፋቸው ብዙዎች ጤነኝነታቸውን እንዲጠራጠሩ ምክንያት መሆኑን ለተሰጣቸው አስተያየት አንዳንዶች እብድ በማለት ሲዘልፏቸው እንደሚሰሙና የአገራቸውን ጥቅምና ታላቅነት ለማስመለስ እያደረጉት ባለው እንቅስቃሴ ምክንያት እብድ ቢባሉ ጉዳያቸው እንዳልሆነ በኩራት ተናግረዋል። ፕሬዝዳንቱ እሁድ ዕለት በትሩዝ ሶሻል ገጻቸው ላይ ለኢራን ባለሥልጣናት ባስተላለፉት ትዕዛዝ አዘል መልእክት እናንተ እብዶች የሆርሙዝ ወሽመጥን ክፈቱ የሚል ቃል ተጠቅመዋል። ዶናልድ ትራምፕ የኢራን አመራሮችን አውሬዎች በማለት የጠሯቸው ሲሆን ድርጊታቸውም ምክንያታዊነት የጎደለው መሆኑን ይህን እብደት ካላቆሙና እስከ አፕሪል 7 2026 ድረስ ወሽመጡን ካልከፈቱ ኢራን በምድራዊ ገሃነም ውስጥ ትኖራለች በማለት መጠነ ሰፊ የቦምብ ጥቃት እንደሚሰነዝሩ የዛቱ ሲሆን ኢራን እስከ አፕሪል 7 2026 ማታ ድረስ መግለጫ ካልሰጠች የአገሪቱ መሠረተ ልማቶች እንደሚወድሙ አስጠንቅቀዋል። ይህ ጥቃት ከተፈጸመ ኢራን ራሷን ለመገንባት 100 ዓመታት ሊፈጅባት እንደሚችል የገለጹት ዶናልድ ትራምፕ ኢራን በ45 ቀናት ውስጥ የተኩስ አቁም ስምምነት ላይ ከደረሰች ግን አሜሪካ አገሪቱን መልሳ ለመገንባት ልትረዳ እንደምትችል ጠቁመዋል። አገራቸውን መልሰው መገንባት የሚችሉበት ብቸኛው መንገድ የአሜሪካን ጥበብ በመጠቀም ነው ሲሉም ተናግረዋል። ይህ የመልሶ ግንባታ እርዳታ የሚሰጠው ኢራን የሆርሙዝ የባህር ወሽመጥን ለመክፈትና አሜሪካ የምትፈልገውን የሰላም ስምምነት ለመቀበል ፈቃደኛ ከሆነች ብቻ መሆኑን አስምረውበታል። ባጭሩ ትራምፕ በአሜሪካ ትገነባለች ያሉት ኢራን እጅ ሰጣ ስምምነት ላይ ከደረሰች አሜሪካ በቴክኖሎጂና በገንዘብ ልትረዳት እንደምትችል ለማመልከት ነው። ከዚሁ ጋዜጣዊ መግለጫቸው ጎን ለጎን በዋይት ሃውስ ደቡባዊ ሜዳ ላይ በሚካሄደው የፋሲካ እንቁላል ማንከባለል ወይም ኢስተር ኤግ ሮል ስነ ስርዓት ላይ ተገኝተው ለሕፃናትና ለጋዜጠኞች ንግግር አድርገዋል። ይህ በእንዲህ እንዳለ የአሜሪካ የሕግ አውጪዎች ትራምፕ ከሥልጣን እንዲወርዱ ጠየቁ። የትራምፕ አስተዳደር አባላት ፕሬዝዳንቱን ማንሳት ካልቻሉ የሥልጣን ሽግግርን የሚደነግገው 25ኛውን የአሜሪካ ሕገ መንግሥት ማሻሻያ መሠረት በማድረግ ዶናልድ ትራምፕ ከሥልጣን እንዲነሱ እየጠየቁ ይገኛል። የአሪዞና ኮንግረስ አባሏ ያስሚን አንሳሪ 25ኛው ማሻሻያ በትራምፕ ላይ እንዲተገበር ጥሪ ካቀረቡት ባለሥልጣናት መካከል አንዷ ናቸው። ትውልደ ኢራናዊቷ የዴሞክራቲክ ፓርቲ የኮንግረስ አባል ያስሚን አንሳሪ አሜሪካ በኢራን ላይ እያካሄደች ያለውን ወታደራዊ ዘመቻ ሕጋዊነት አጥብቀው በመቃወም በአሜሪካዊ መከላከያ ሚኒስትር ፒት ሄግሴዝ ላይ ከሥልጣን የማንሳት የክስ አቤቱታ አቅርበዋል። የምክር ቤት አባሏ አሁን ያለውን ሁኔታ በተመለከተ በሰጡት መግለጫ
በዚህ የሳምንት መጨረሻ ከትራምፕ አስተዳደር ያየነው ድርጊት እጅግ ዘግናኝና ልብ ሰባሪ ነው ብለዋል። አክለውም በኢራን የሲቪል መሠረተ ልማቶችና በመላ አገሪቱ ላይ የተሰነዘረው ዛቻ ከእውነት የራቀና የዓለም ፍጻሜን የሚያስመስል ነው ሲሉ ተችተዋል። አንሳሪ የጉዳዩን አሳሳቢነት ሲያብራሩም ኢራን የ90 ሚሊዮን ሕዝብ አገር ናት። ይህንን ሕዝብ ከምድረ ገጽ እናጠፋዋለን ብሎ መዛት አሰቃቂ የጦር ወንጀል ነው በማለት የአሜሪካን መንግሥት ዛቻ አውግዘዋል። የአሪዞናዋ የኮንግረስ አባል የመከላከያ ሚኒስትሩ ፒት ሄግሴዝን የጦርነቱ ዋና አስፈጻሚ ሲሉ የጠሯቸው ሲሆን በሺዎች የሚቆጠሩ የኢራን ሲቪሎችን እንዲሁም የበርካታ አሜሪካን ወታደሮችን ሕይወት ለቀጠፈው እብደት የተሞላበት ወታደራዊ እርምጃ ቀጥተኛ ተጠያቂ ናቸው ብለዋቸዋል። ትራምፕ አስከፊና ሕገወጥ ጦርነትን እያባባሱ ነው፣ ግዙፍ የጦር ወንጀለኞችን እያስፋፉና በኢራን ውስጥ የሲቪል መሠረተ ልማቶችን ኢላማ አድርገዋል ብለዋል። ባለፉት 48 ሰዓታት ውስጥ ብቻ ትራምፕ ያስተላለፉን ንግግር ሁሉንም መስመር አልፏል በማለት አንሳሪ በኤክስ ገጻቸው ላይ አስፍረዋል። የሚኒሶታዋ የኮንግረስ ሴት ኢልሃን ኦማርም ትራምፕ በኢራን ውስጥ ባሉ የሲቪል መሠረተ ልማቶች ላይ ለሰነዘሩት ዛቻ በሰጡት አስተያየት ይህ ከታሰረበት ያመለጠ እብድ የሚመስል አውቆ አበድ ከስልጣን መወገድ አለበት ብለዋል። ኒው ሜክሲኮን የሚወክሉት ሴት ኮንግረስ አባል የሆኑት ሜላኒ ስታንስበሪ የስልጣን ሽግግር የሚደነግገው 25ኛው የአሜሪካ ሕገ መንግሥት ማሻሻያ ተግባራዊ መሆን ያለበት አሁን ነው፣ ኮንግረሱና ካቢኔው እርምጃ መውሰድ አለባቸው ብለዋል። የኢሊኖይስ የቀድሞ የሪፐብሊካን ኮንግረስ አባል ጆ ዋልሽ ስለ ትራምፕ ባሰፈሩት መልእክት በዚህች አገር ላይ ለዘላለም ጉድፍ ይሆናል ብለዋል። የዴሞክራቲክ ሴኔት አባል የሆኑት ክሪስ መርፊ በኤክስ ላይ ባሰፈሩት መልእክት እኔ በትራምፕ ካቢኔ ውስጥ ብሆን ኖሮ የሥልጣን ሽግግርን የሚደነግገው 25ኛውን የአሜሪካ ሕገ መንግሥት ማሻሻያ የሕገ መንግሥት ጠበቆችን በመጥራት ይህን ውሳኔ ያሳልፋለሁ ሲሉ ተደምጠዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዚህ ሳምንት መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሲቪል መሠረተ ልማቶች ላይ ጥቃት ለመሰንዘር መዛታቸው በዓለም አቀፍ ሕግ የተከለከለ መሆኑን በመግለጽ አስጠነቀቁ። የዋና ጸሐፊው ቃል አቀባይ ስቴፋን ዱጃሪች በሰጡት መግለጫ እንደ ድልድዮችና የኃይል ማመንጫ ጣቢያዎች ያሉ የሲቪል ተቋማትን ማጥቃት በዓለም አቀፍ ሕግ የተከለከለ መሆኑን አስታውሰዋል። ቃል አቀባይ አክለውም አንድ የሲቪል መሠረተ ልማት እንደ ወታደራዊ ኢላማ ሊቆጠር ቢችል እንኳ ጥቃቱ በሲቪል ዜጎች ላይ ከፍተኛና ተመጣጣኝ ያልሆነ ጉዳት የሚያደርስ ከሆነ የተከለከለ ነው ብለዋል። ዱጃሪች እንዲህ ያሉ ጥቃቶች የጦር ወንጀል መሆናቸውን አጣርቶ የሚወስነው ፍርድ ቤት እንደሆነ ገልጸው ሆኖም በማንኛውም የሲቪል መሠረተ ልማት ላይ የሚሰነዘር ጥቃት ግልጽ የሆነ የዓለም አቀፍ ሕግ ጥሰት መሆኑን አረጋግጠዋል።